የህወሓት ኃይልና አንዳንድ ተጽዕኖ ፈጣሪ ያለ ጌታቸው አሁን አለፍ ብሎ ደግሞ ተጽዕኖ ፈጣሪ ግለሰቦች ብዙ ያደርጋሉ ብለው የተጠበቁ ግለሰቦች ከዚያው ቡድኑ ጋር ያው ጭቃ ለጭቃ እየተርመጠመጡ ነው አለ። ከቡድኑ ጋር ገብተዋል። ከዚህ ንግግሩ የምትረዱት ጌታቸው ረዳ ተስፋ ያደረጋቸው በግለሰብም በቡድንም በወታደርም በፖለቲካ ኃይልም በሚዲያም አካባቢ ያለው ኃይል በእርግጠኛነት ኃይል አድርጌ ያንቀሳቀሳለሁ ያለውን ኃይል በሙሉ ማሾ ጌታቸው ተነጥሎ ብቻውን ቀረ። ጌቾ ምን ብለን ነበር? ስካይላይት አረቄ እየጠጣ ብቻ እንትቀራለህ። ከአብይ ጋር ከቆም ችግር የለም። አረቄና አይነት ቀም ለተወሰነ ጊዜ ከዛ ግን አረቄውን ነጥቆ ኮምጣጤ ያጠጣሃል። ጠብቅ። ስማ ለማ መገርሳ አንገት ላይ የተሸለመውን ሀብል እያጠለቀ አብይ አምጥቶ የሸለሙትን ሀብል ለማ መገርሳ አንገት ላይ እያጠለቀ ካቻቻቻ እየተደረገ ሲጨበጨብለት ለማን እንዴት እንደሚያጠፋው እያሰበ ነበር ያን የሚያደርገው። ስካይላይት አስቀምጦ ተድቦልቡለህ አረቄህን ስትጋት ብታድር ምናምን ብትል it's a matter of time ለለማ አልተመለሰ ላንተ አይመለስልን። አምባቸውን በዛ አይነት ሁኔታ ዶክተር አምባቸውን የሸኘ ሰው አንተን ይፋታል ይመስልሃል? ጊዜ ነው የሚገዛው፣ ጊዜ ነው የሚጠብቅልህ። ተው አይበጃችሁም ስንል የነበረ ይሄ ነው።